የታለ አለ እሱ ብዙ ጥፋት አለበት። እየጠራች ነው ሰሚራ። ችግር የለም መጀመሪያ ባህላችንማ ከበር አድርገን አክብረን ወሎዬ ማክበር ነው። ስለዚህ ጆሲ መሆንን ግን በነገራችን ላይ ያላወቅኩም ነበር። ጆሲ ስለ ጆሲ እንኳን ብዙ እናውቃለሁ። ከበሪልኝ ነይ ሶፊያ አትስለዱ እየተባለ ነው። ሶፊያ አንቺ መጀመሪያ ዳውድ ይባላል። መጀመሪያ ግን ያሰናው ወንድም በርሜ አድግለት ሲሉ ሚዜ ነው የሚቀበልለት። አቤት ከቅጣት ለመዳን ይሄ የእናቱ ወንድም ትንሽ አይኑ ችግር ስላለበት ነው። ያጎቱ ስጦታ ነው። አዎ እናመሰግናለን። እድሜ ከጤና ይስጥልን አባታችን። ደግሞ ያጎቱ የልጅ ልጅ ናት። ሰሚራ አህመድ ትባላለች። ይቺ ደግሞ ታላቅ እህቱ ሶፊያ ግዳፌ ትባላለች። በጣም ነው የሚያምረው። እግዚአብሔር ይስጥልን። ይኸው አንድ ወጪ የለባችሁም። እኛ ነን የምንችለው። ረሞት ገባ ምንገበሬ ምንጣፍ እንትን ኮንፈርቱ ምናምን ረሳው ደግሞ አገር መሐመድ ትባላለች። ያጎቱ ልጅ አገር መሐመድ ቴንኪው ደግሞ መለሳ ዳውድ ትባላለች። ይሄ ደግሞ የወላጅ እናቱ ያለቤቱ ካሳ ስጦታ ቤት ደግሞ ያጎቱ ልጅ አለማሰን ትባላለች። ደርሰናል። በጣም ነው የምናመሰግነው። ጆሲ ትንሽ ንግግር አድርገህ እዛ ውስጥ ደግሞ የሆነ ቃል ላይ መሰለኝ ቦርሳ ትንሽ የኛ እንግዲህ በትንሽ በቦርሳ ነች የተጻፈች ነገር ነች። የሰጠኝ ለመጦሪያ አፍቃኝ እያለች ነው። ይህ ማምዬ የደከሙበትን የለፉበትን ልጆትን ወስጃለሁ። አመሰግናለሁ። ቅጣቱ በዛው ሊሻርል ይችላል። በስራቱ አሪፍ ተናግረህ እድሜና ጤና ይስጥልን። በዝና እናመሰግናለን። እኔም አውቃለሁ በዝና ነይ ሶፊያ አንቺንም በድምጽ በስልክ ነው የማውቅሽ። እንኳን ደስ አለሽ። አሜን። በጣም ነው የምናመሰግነው ሁላችንንም። ያላገባችሁ አግብቻለሁ እና ያላገባችሁ ለሰርጋችሁ ያብቃል። ያገባን ትዳራችንን ይባርክ። እንግዲህ ትልልቆቹን ወክዬም ሳይሆን እነሱን ወክዬ ነው። ትዳራቸውን ያለ ሚስት ሳያርግልን ወልዶ ለመሳም ያብቃቸው። ማምዬ አባብዬ ደግሞ መርቁን። እንዲሁም ደግሞ የተውሳንሄድ እናንተ መርቃት ነው የሚያኖረን የሚያሳድረን የሚያስመሸን። በሉ የልቦትን መርቁን። በረካው ነው አዳወያችሁ ከፍ ይበል። እንግዲህ ወልዳችን ደግሞ ለመሳብ ያብቃን። አብሮ ያቆየን ደግሞ
በእናንተ በሰርጋችሁ እንትናችሁ እንድንልፋ ደግሞ ባንተ ልጆች እንልፋ። እንግዲህ ተጀስተህ በአንተ ልጆች አለ ያገናኘን ብቻ ባለቤት ብቻ በመቅረቷ እነሱ ይቅርታ አድርጉልኝና እነሱ በህይወት እንደዚህ እያሉ ይሄንን ደስታ በማየታቸው በጣም እድለኞች ናቸው። ከኔ ጋር በጣም በስልክ እናወራ ነበር። በእውነት እውነቴን ነው የምላችሁ። ለዚህ ቀን አብቃን እያሉ ነበር። እንኳን ደስ አላችሁ። እናመሰግናለን። ሴት ወንድ ውለዱ ብለናል። ሷሊ የሆኑ ምቶ ደጊና የሆነች ልጅ ውለጂ ብለናል።